25 ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም። በሀገራችን ላይ ያለውን መከራ እንዴት እናቁመው? የአባቶቻችን የካህናቱ የሊቃውንቱ የደቀ መዛሙርቱ ግድያ እንዴት ይቁም? ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ይህ የኦርቶዶክስ ተዋህዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩሎን ትብብር ያድርጉ እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን እንደምትቆዩ ተስፋ አደርጋለሁ። ሰሞኑን በምስራቅ አርሲ ዞን ከ25 በላይ የሚሆኑ ሰላማዊ ሰዎች በጥቅምት ወር ብቻ ተገድለዋል ስትል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገለጸች። ኦርቶዶክሳውያን ማሳደድና መግደል በኢትዮጵያ የተለመደ ምግባር ሲሆን የአብይ መንግስት ከቁጥጥር ውጪ የሆነውን ስርዓት መቆጣጠር ካቅሙ በላይ እንደሆነ ያመለክታል። የኦርቶዶክሳውያን መሞት ምክንያት በማድረግ በጥቅምት 19 ቀን በ2018 ዓመተ ምህረት ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተ ክርስቲያኗ ተከታዮች መሆናቸውን ገልጿል። መግለጫው ከዚህ ቀጥሎ ይቀርባል። አብረን ሰምተን እንመለሳለን። 25 ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት
የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ከመግለጫው እንደሰማነው የቤተ ክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ፣ ከወረዳ እስከ አጥቢያ ቤተ ክርስቲያን መረጃዎችን መሰብሰቡን ገልጾ በአጠቃላይ በጥቅምት ወር በሆንቆሎ ዋቢ፣ በመርቲና በጉና ወረዳዎችን ጨምሮ ከ25 ሰዎች በላይ የንጹሃን ግድያ መፈጸሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ አረጋግጧል። የንጹሃን ኦርቶዶክሳውያን ግድያን አስመልክቶ በምዕመናን በኩል ትልቅ ቁጣን ቀስቅሷል። ካሰሙት መፈክር ውስጥ የአርሲ ሀገር ስብከት ሊቀ ጳጳስ አቡነ ያሬድን አንፈልግም ይልቀቅሉን ሲሉ ተሰምተዋል። ቁጣ የቀሰቀሰበት ትልቁ ምክንያት የወገኖቻችን ገዳዮች ከማውገዝ ይልቅ ዝምታቸውን በመምረጣቸው ሲሆን ማወቅ ተችሏል። ቪዲዮ ይቀጥላል። እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም በሚችለው ቋንቋ አስተምረው አርከው አያቁም። ስለዚህ ይነሱልን። ሲኖዶስ ህዝቡን ጩኸት በመስማት ነፍሳችንን ይመልስልን። እኛም ቋንቋ የሚችል ጳጳስ ባህል የሚችል ጳጳስ እንዲበድልልን ይሰጠን። ድምፃችንን እናሰማለን። ሀገረ ስብከት አስኪያጅ አቶ ታምራት ይነሱልን። የህዝቡን ባህል የህዝቡን ቋንቋ አስተምረው አያውቁም። የህዝቡን ብር የህዝቡን ገንዘብ የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄ የሚሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ያሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህንን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታሳውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸው እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ለሁሉም ኢትዮጵያዊ አጠያቂ ስለሆነው ቅድስት ቤተክርስቲያናችን ካጋጠማትና ከሚያጋጥማት ዘርፈ ብዙ ችግሮች እና መሰናክሎች እንዴት እንውጣ ሲሉ አባታችን ጥያቄ አቅርበዋል። መልእክታቸውን ሰምተን እንመለሳለን። በሀገራችን ላይ ያለውን መከራ እንዴት እናቁመው? የአባቶቻችን የካህናቱ የሊቃውንቱ የደቀ መዛሙርቱ ግድያ እንዴት ይቁም? እግዚአብሔር ይህን እናስወግዶልን ወደ መሰረታዊ ነገር እንድንመለስ እሱ ይርዳን። ከይቅርታ ጋር አባቶች ካህናትም ምእመናንም አንድ የተነስታችሁ
በግፍ ስለተሰዉት አባቶቻችን አንድ ዜማ እንዳሰማ ፈቃዳችሁ ይሁንልኝ። ሰማዕታተ ክርስቶስ በእንተ ስሙ ህየንተ ደሙ ካው ደሞሙ ይብጽሐነ ወትረ ጸሎቶሙ። ወደ አማርኛ ልለውጠው። የክርስቶስ ምስክሮች ስለ ስሙ ደሙን ባፈሰሰላቸው ፈንታ ደማቸውን አፈሰሱ። የእነዚህ ሰማዕታት ጸሎታቸው በረከታቸው ይደርብን ያለው ቅዱስ ያሬድ። በረከታቸው ይደርብን። እነሱ የታደሉ ናቸው። ሰማዕታት ሆነው አልፈዋል። ሰማዕታት የሆኑት ስለምናቸው ነው? ስለ ሃይማኖታቸው ነው። ሰማዕታት የሆኑት ስለምናቸው ነው? ስለ ቤተ ክርስቲያናቸው ነው። እኛን የሰበሰበን ምንድን ነው? ሃይማኖታችን ነው። ቤተ ክርስቲያናችን ናት። ሕጓ ስርዓቷ ተጠብቆ ለትውልድ ትተላለፍ። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አልነ። ያቃጥሉናል፣ ዝም አልነ። ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ላስተማሩ ወንድሞቻችን ቃለ ሕይወት ያሰማልን። በአርሲ አካባቢ ያሉት ወገኖቻችን በአሁኑ ሰዓት እንደ በግ እየታረዱ እና እየተገደሉ ስለሆነ ድምፅ እንሁናቸው። ለሞቱት ወገኖቻችንም የቅዱሳን አምላክ ሆይ ነፍሳቸውን ከአብርሃም ከይስሐቅ ከያዕቆብ ጎን ያኑርልን። አሜን። ፍትሕ ለንጹሐን ኦርቶዶክሳውያን በግፍ ለሞቱት ወገኖቻችን በማለት የዛሬው ዝግጅቴ በዚህ አበቃለሁም። በሚቀጥለው እስክንገናኝ በያላችሁበት ሰዓት አቆጣጠር መልካም ጊዜ ይሁንላችሁ።